የተዘጋጀ ጥያቄ ኤክስ ፕላስ ኤክስ ኢዝ ኢኳልስ ቱ 12 ሁለተኛው ኤክስ ፕላስ ኤክስ ዋይ ኢዝ ኢኳልስ ቱ 16 ሶስተኛው ዋይ ፕላስ ዋይ ኢዝ ኢኳልስ ቱ ጥያቄ ምልክት ነው። ስለዚህ እነኚህ የኤክስን እና የዋይን ዋጋ መጀመሪያ መፈለግ አለብን። ስለዚህ ስንፈልግ መጀመሪያ አንደኛው ጥያቄ ምን እናደርጋለን? መፈለግ ኤክስ ሲደመር ኤክስ እኩል 12 ብለን እንነሳለን። ከዛ አንድ ኤክስ ሲደመር አንድ ኤክስ 3 ኤክስ ይሆናል። 3 ኤክስ እኩል ይሆናል 12 ይሆናል። ኤክስ ብቻውን እንድቀር በ3 እዚህም ጋር በ3 በተመሳሳይ ቁጥር እናካፍላለን። ከዚያ ማን ይቀረናል? ኤክስ እኩል ይሆናል 4 አገኘን። የመጀመሪያው መልስ አገኘን። የሁለተኛውን ለመስራት ጥያቄያችን ምን ይላል? ኤክስ ሲደመር ኤክስ ዋይ እኩል ይሆናል 16 ነው የሚለው። ይህን ለመስራት መጀመሪያ የኤክስ ዋጋ ስለተገኘ እዚህ ጋር በኤክስ ቦታ እንተካለን። 4 ሲደመር አሁንም እዚህ ጋር የኤክስ ዋጋ እናውቀዋለን። 4 ዋይ እኩል ይሆናል 16 እናደርጋለን። ከዚያ ዋይ ብቻውን እንዲቀርልን ወደዛ እንወስድና 4 ሲቀነስ 4 ሲደመር 4 ዋይ እኩል ይሆናል 16 ሲቀነስ 4 እናደርጋለን። ይህ የትራንስፎርሜሽን ሩል እንጠቀምና ከ4 ሲቀነስ 4 0 ሲደመር 4 ዋይ እኩል ይሆናል 12 ይሆናል። ከዛ ምን ይሆናል? 4 ዋይ እኩል ይሆናል ስንት ይቀረናል? 12 ዋይ ብቻውን እንዲቀር በ4 እዚህም ጋር በስንት እናካፍላለን? እየተንቀሳቀሰ እያስቸገረኝ ነው። በ4 ከዚያ ዋይ እኩል ይሆናል ስንት ይመጣል? 3 ማለት ነው። አሁን የመጨረሻውን ጥያቄ ለመስራት የዋይን አገኘ። ከዚያ የመጨረሻ ጥያቄ ምን ይለናል? በጣም ቀላል ነው። የመጨረሻ ጥያቄ እዚህ ቦታ መተካት ነው። በዚህ ቦታ መተካት ነው ማለት ነው። ዋይ እዚህ ጋር ወስደን እዚህ ቦታ ወስደን 3 ሲደመር 3 እኩል ይሆናል ስንት ማለት ነው? 9 ማለት ነው። ስለዚህ ቦታ የሚገባ ነው 9 ነው ማለት ነው።